ጁንጉ ሆቴል ድረስ ሄዶ ከሴቷ ጋር እጅ ከፍንጅ ያዘውና እስከ ነገ ድረስ ለእህቱ ሁሉንም ነገር እንዲናዘዝ አስጠነቀቀው። በማግስቱ የእህቱ ባል እውነቱን ይነግራታል። መናዘዝ ብቻ ሳይሆን ሚስቱንና ልጁን ትቶ ከሆቴሏ ሴት ጋር ለመኖር ቤቱን ጥሎ ወጣ። በዚህም የተነሳ የጁንጉ እህት ዓለም በላዩ ላይ ተደፋች። የደረሰባት የልብ ስብራት መቋቋም አቅቷት አእምሮዋን እንደሳተ ሰው መሆን ጀመረች። በሌላ በኩል ደግሞ ሃን የካንግን ክፍል እየበረበረ እያለ ማስታወሻ ደብተሯን ያገኛል። በዚያውኑ ምሽት ማስታወሻውን ለሺሃን ያሳያትና በውስጡ ስለተሳለው ምስል ይጠይቃታል። ምስሉ ያንን ሚስጥራዊ መነጽርና ፊቷ በብዙ መስመሮች የተሸፈነ አንዲት ሴት ልጅን የሚያሳይ ነበረ። ሺንያን ማስታወሻ ደብተሩን ከተመለከተች በኋላ መነጽሮቹ እነዚያ እንግዳ መስመሮች እንደሚያሳዩ አብራራችለት። የመስመሮቹን ትርጉም ከመግለጿም በላይ እንደዚህ አይነት መስመሮችን ገና ከልጅነቷ ጀምሮ ማየት እንደምትችል ነገረችው። ሃን ወሬዋን ሙሉ በሙሉ ባያምንም እስካሁን ባጋጠሙት ጉዳዮች ሁሉ ላይ ያ መነጽር ግንኙነት እንዳለው አስተውሏል። ካንግም እንዲሁ መነጽር ነበራት ወይስ ከህንፃው ላይ ከመገፍተሯ በፊት አንድ ሰው ሰርቋት ይሆን ሲል ጠየቀ። ሺንያን ግን ካንግ ብዙ ሰዎችን ስታስፈራራ ስለነበር በእርግጠኝነት ለመናገር እንደሚከብድ መለሰችለት። ከገፈተሯት ሰዎች አንዱ እሷ ያስፈራራችው ሰው መሆን አለበት ብላ ታምናለች። በማግስቱ ትምህርት ቤት ውስጥ ዮንጂ ሺንያንን እና ጁንሲዮንን አብረዋት እንዲወጡ ብታስጨንቃቸውም ሺንያን ግን በአንድ ሆቴል ውስጥ ስራ መጀመሯንና ዛሬ የመጀመሪያ ቀን መሆኗን ነገረቻት። በዚህ መሃል የትምህርት ቤቱ ሰራተኛ የሆነችው ኪሚያኒኑ ሚስጥራዊ መነጽር አድርጋ ትታያለች። እሷም ልክ እንደ ሺንያን ሚስጥራዊ የሆኑ ቀይ መስመሮችን ማየት ትችላለች። ኪም በትምህርት ቤቱ የሙዚቃ መምህር ላይ ድብቅ የሆነ የፍቅር ስሜት አድሮባታል። ኪም ተዋናይ የመሆን ህልም አላት። ለዚህ እንዲመቻት ብቻዋን ሆና ልምምድ ለማድረግ በየጊዜው ሆቴል ውስጥ ክፍል ትይዛለች። በአጋጣሚ ደግሞ ይህ ሆቴል ሺንያን ስራ የጀመረችበት ያው ሆቴል ነው። በሌላ በኩል ኢንስፔክተር ሃን ከአንድ የሥራ ባልደረባው ጋር በመሆን የካንግን ጉዳይ በሚስጥር መመርመሩን ቀጥሏል። የበላይ አለቃው በድንገት ወደ ክፍል ሲገባ እየሰሩ የነበረው የምርመራ ሰሌዳን በፍጥነት ወደ ሌላ አቅጣጫ በማዞር ይደብቁታል። በዚህ መሃል ዮንጂ እና ጁንሲዮን ሺንያንን ለመጠየቅ ወደ ሆቴል ይመጣሉ። እዚያ እንደደረሱ ጫጫታ በመፍጠርና በመሮጥ አካባቢውን ይረብሻሉ። ሺንያን እነዚህን ለማረጋጋት ወደ ጠባብ ቢሮዋ ይዛቸው ትገባለች። ቢሮዋ ግን ሶስቱንም ተለጥፈው ለመቀመጥ እንኳን የሚያስቸግር ጠባብ ነበር። ልክ በዚያው ቅጽበት ኪም ወደ ሆቴል ትመጣለች። እንደተለመደው ክፍያዋን ፈጽማ የክፍል ቁጥር 69ን ትቀበላለች። ዩንጂ እሷን ስታያት ይቺን ሴት የሆነ ቦታ እንዳየቻት እርግጠኛ መሆኗን ለጓደኞቿ በሹክሹክታ ነገረቻቸው። ኪም ወደ ክፍል 69 ገብታ የተለመደ ልምምዷን ትጀምራለች። በኋላም ሶስቱ ጓደኞች በሆቴሉ ጣሪያ ላይ እየተዝናኑ እያለ ኪም ልምምዷን ጨርሳ ወደ ቤቷ ለመሄድ ከሆቴል ትወጣለች። በዚህን ጊዜ ዮንጂ ሴትዮዋን በደንብ ለየቻት። ለጓደኞቿም ሴትዮዋ በእነሱ ትምህርት ቤት ቢሮ ውስጥ የምትሰራ ሰራተኛ መሆኗን ነገረቻቸው። ሺንያን በዚህ ቅጽበት አንድ የሚያስደነግጥ ነገር አስተዋለች። በኪም ጭንቅላት ላይ ያቺው ቀይ መስመር ታያለች። በሌላ በኩል ኢንስፔክተር ሃን የሺያንን እናት የድሮ ክስ መዝገብ መመርመር ይጀምራል። እናቷ የባሏን የሌላ ሴት ግንኙነት ካወቀች በኋላ እንደገደለቻት ተረዳ። ይህን አስደንጋጭ እውነት ልታውቅ የቻለችው የሺያን በልጅነቷ በሳለችው ሴል አማካኝነት እንደነበረ አወቀ። ሃን በመጨረሻ ሺንያን እስካሁን ስትናገር የነበረው ነገር ውሸት እንዳልነበረ ተረዳ። በኋላ ሃን ሺንያንን ሆስፒታል ውስጥ ያገኛታል። ካንግም ጭንቅላቷ ላይ መስመር ነበራት ሲል ጠየቀ። ሺንያንም ካንግ የነበራት አንድ መስመር ብቻ እንደነበረ አብራራችለት። ሃን ያ መስመር ከክፍል ጓደኞቿ ጋር ወይስ በትምህርት ቤቱ ካሉ ሰው ጋር የተያያዘ እንደሆነ ቢጠይቃትም ሺንያን ግን የካንግ መስመር በትምህርት ቤት ውስጥ ካለ ከማንም ሰው ጋር እንደማይገናኝ ያረጋገጠችለት። ይህ ሁኔታ ካንግ ከህንፃው ላይ የገፈተራት ያ ሚስጥራዊ ማንነት የምታውቀው ሰው ጋር ግንኙነት ሊኖረው እንደሚችል እንዲጠረጥር አድርጎታል። በማግስቱ ትምህርት ቤት ውስጥ ጁንሲዮ ወደ ሺያን እየሮጠ መጣ። እሷም ዩንጂ የት እንዳለች ጠየቀችው። እሱም ቤት ውስጥ ስራ ስለነበራት ቀድማ መሄዷን ነገራት።
ከዚያም ጁንሲዮን ሺሃንን ወደ ዋና ገንዳ ይዟት ይሄዳል። መጀመሪያ ላይ ሺንሃን ለመዋኘት ፈቃደኛ ባትሆንም በድንገት ግን ራሷ ተወርውራ ገባች። ለረጅም ጊዜ ከውሃው ሳትወጣ ስትቀር ጁንሲዮን ተደናግጦ ሊያድናት ዘለለ። ሺንሃን ግን በእሱ መሸበር እየሳቀች ወጣች። ከጥቂት ቆይታ በኋላ ሁለቱም ከገንዳው ወጡ። ጁንሲዮን ቦታውን ለቀቀላትና አብረው ምግብ ለመብላት ተቀመጡ። በዚያን ጊዜ ሺንሃን የልቧን አውጥታ ነገረችው። ገና ከልጅነቷ ጀምሮ በሰዎች ጭንቅላት ላይ የሚታይ እንግዳ መስመሮችን ማየት እንደምትችል አብራራችለት። ጁንሲዮን በእጁ ምልክት እያሳየ እንደዚህ አይነት ሲል ጠየቃት። ሺንሃንም በአንገቷ አዎ አለችው። በመቀጠልም እኔ መስመር አለኝ ሲል ጠየቀ። ሺንሃንም አይ አንተ እኔ እንጂ አንድም መስመር የለብንም ስትል መለሰችለት። የነገረችውን ነገር አምኖ እንደሆነ ስትጠይቀው ጁንሲዮ እንደሚያምናት አረጋገጠላት። ያን ምሽት ሺንሃን ወደ ቤት ከተመለሰች በኋላ ስለ ጁንሲዮን ማሰቧን አላቆመችም። በሌላ በኩል የሃን የሥራ ባልደረባው ከሴቶች ጋር ቀጠሮ መያዝ አቁሞ እንደሆነ ይጠይቀዋል። ሃን ግን በሐሳብ ተውጦ ስለ ጂዩጂን እያሰበ የበለጠ ሊያውቀው የሚፈልገው በጣም የሚጓጓው ሰው እንዳለ ይናዘዛል። በዚህ መሃል ኪም እንደተለመደው ለልምምድ ወደ ሆቴል ክፍል 69 ትሄዳለች። እዚያም በከፍተኛ ሁኔታ ስታፈቅረው የነበረው የሙዚቃ መምህር በድንገት ታየዋለች። ነገር ግን ዛሬ ብቻውን አልነበረም፣ ከሌላ ሴት ጋር እንጂ። እንዲያውም ኪም በትንሽ ቀዳዳ በኩል ወደ ክፍል 70 የሚመጡ ጥንዶችን ትሰልል ነበር። ነገር ግን አንድ ቀን የሙዚቃ መምህሩ እዚህ ቦታ እንዲህ ባለ ሁኔታ ታየዋለች ብላ ፈጽሞ አስባ አታውቅም። እነሱን አብረው ማየቷ የኪምን ልብ ሙሉ በሙሉ ሰበረው። በከፍተኛ ሁኔታ ተጎድታም ያቺ ሴት ብቻዋን ስትመጣ ኪም ጥቃት ሰንዝራ ካቆሰለቻት በኋላ የእሷን ልብስ ለብሳ ወደ ክፍል 70 ራሷ ትገባለች። የኪም አእምሯዊ ሁኔታ አሁን ሙሉ በሙሉ ተዘበራርቋል። የሙዚቃ መምህሩ እሷን እዚህ በማየቱ ክፉኛ ደነገጠ። ኪም ራሷን በሱ ላይ ለመጫን ብትሞክርም መምህሩ ግን ጥሏት ለመውጣት ይሞክራል። በዚህን ጊዜ ኪም ከጀርባው ጭንቅላቱን የሆነ ነገር ወርውራ በመምታት ገደለችው። ከዚያም አስክሬኑን አልጋው ላይ አስተኝታ መሳም ጀመረች። መምህሩ መሞቱን ስታረጋግጥ ግን ራሷን ወደ መታጠቢያ ቤት ገብታ ሕይወቷን አጠፋች። ከጥቂት ቆይታ በኋላ ሺንሃን ቆሻሻ ለማውጣት ስትመጣ ኪም አስራ በክፍሏ ውስጥ ዘግታባት የነበረችዋን ልጅ አገኘቻት። ሺንሃን ወዲያውኑ ለፖሊስ ደወለች። ኢንስፔክተር ሃን ሁለቱንም አስክሬኖች ካስወጣ በኋላ መነጽሮቹን መፈለግ ጀመረ። ነገር ግን ሊያገኘው አልቻለም። ከዚያም ሃን ሺንሃንን ኪም ስንት መስመር ነበራት ብሎ ጠየቃት። ሺንሃንም ኪም አንድ መስመር ብቻ እንደነበራትና መስመሩም ከሙዚቃ መምህሩ ጋር የተያያዘ እንደማይመስላት ነገረችው። በመቀጠል ሃን የካንግን ሁኔታ ለመከታተል ወደ ሆስፒታል ይሄዳል። ነገር ግን በድንገት አንድ ነገር ትዝ ይለውና ወደ ሆቴሉ ክፍል 70 ይመለሳል። የመታጠቢያ ገንዳውን ቀደም ብሎ አለመፈተሹን ያስተውላል። በገንዳ ውስጥ ያለውን ውሃ ሙሉ በሙሉ ካስወገደ በኋላ በመጨረሻም ያንን ሚስጥራዊ መነጽር አገኘው። ሃን መነጽሩን አድርጎ መስታወቱ ሲመለከት በራሱ ጭንቅላት ላይ ብዙ መስመሮቹን በማየቱ ክፉኛ ደነገጠ። ሆስፒታል ሄዶ በካንግ ጭንቅላት ላይ ያለውን ያንን ነጠላ ቀይ መስመር ሲመለከት እሷ ምን ያህል በክፉ ሁኔታ ሲይዛት እንደነበረ በማሰብ ራሱን መውቀስ ጀመረ። ካንግ ገና ከልጅነቷ ጀምሮ ከእሱ ጋር ለመቀራረብ ብትሞክርም እሱ ግን ቅንጣት ያህል ትኩረት ሰጥቷት አያውቅም ነበር። በኋላም ቢሮ ውስጥ እያለ በስራ ባልደረባው ጭንቅላት ላይ ሁለት መስመሮችን ተመለከተ። ከጋብቻ በፊት የፍቅር ጓደኛ ነበረህ ብሎ ሲጠይቀው ባልደረባው አዎ ብሎ መለሰለት። በዚህን ጊዜ ሃን የመነጽሩ መስመሮች ትክክለኛ መሆናቸውን አረጋገጠ። በዚያው ቅጽበት ከካንግ ትምህርት ቤት የመጣች አንዲት ልጃገረድ ቅሬታ ለማቅረብ ፖሊስ ጣቢያ ትመጣለች። የትምህርት ቤቱንም ስም ሲሰማ ለሃን አንድ ድንገተኛ ሐሳብ መጣለት። ሃን የካንግን ፍቅረኛ ወደ ሆስፒታል በማምጣት በካንግ ፊት ለፊት እንዲቆም ቢያደርገውም የካንግ መስመር ከእሱ ጋርም ሊገናኝ አልቻለም። ስለዚህ ሃን ልጁን እንዲሄድ ፈቀደለት። በዚህ መሃል የሺንሃን ሁለቱ ጓደኞች ስለ ልደቷ ድግስ እያወሩ ነው። ሺንሃን እስካሁን ድረስ ልደቷን አክብራ እንደማታውቅ ነገረቻቸው። ዮንጂና ጁንሲዮን ግን አሁን 18 ዓመት ሊሞላት ስለሆነ በዚህን ጊዜ ሶስት ሆነው በእርግጠኝነት እንደሚያከብሩላት ቃል ገቡላት። ጁንሲዮ ከልደቱ ድግስ በፊት ለብቻቸው እንዲገናኙ ለሺንሃን በግል መልእክት ይልክላታል። በዚያው ቅጽበት ሺንሃን ማንነቱ ካልታወቀ ቁጥር ሌላ መልእክት ይደርሳታል።
ይህ ቁጥር ቀደም ሲል ዓለምን አንቺ በምታይበት መንገድ ማየት እችላለሁ የሚል መልእክት ልኮላት የነበረው ያው ቁጥር ነው። ሺንሃን ትምህርት ቤቱ ውስጥ እያለች እንኳ ስለዚህ ጉዳይ ከማሰብ አልተቆጠበች። ከዚያም ወደ ሃን ቢሮ ቅሬታን ለማቅረብ ሄዳ የነበረችውን ልጃገረድ ታያለች። ሺንሃን በልጅቷ ጭንቅላት ላይ 4 መስመሮች ተመልክታ በሁኔታው ትንሽ ትገረማለች። በሌላ በኩል የሃን የሥራ ባልደረባ ይህ የጥቃት ጉዳይ እንደሆነና ሃን በግሉ እንዲይዘው እንደሚፈልግ ይነግረዋል። ልጃገረዲቱ ሊ የተባለ ልጅ አልኮል እንድትጠጣ እንደሰጣትና ራሷንም ስትስት መጥፎ ነገር እንዳደረገባት ታስረዳለች። ይህንንም ያወቀችው ራሷን ስታውቅ የውስጥ ልብሷን በተመለከተችበት ወቅት እንደነበረ ትናገራለች። ወደ እሱ ክፍል የሄደችው ለድግስ ተጠርታ በገዛ ፈቃዷ ቢሆንም እንዲህ አይነት ድርጊት ይፈጽምብኛል ብላ ግን ፈጽሞ አልገመተችም ነበር። መርማሪው ከዚህ በፊት ከማንም ጋር የወሲብ ግንኙነት እንደነበራት ቢጠይቃትም ልጅቷ ግን ከማንም ጋር የፍቅር ግንኙነት እንደሌላት ትገልጻለች። ሃን ይህንን ሲሰማ በጣም ደነገጠ። ምክንያቱም በልጅቷ ጭንቅላት ላይ 4 መስመሮች ይታዩ ነበር። በዚህም የተነሳ ልጅቷ በግልጽ እየዋሸች እንደሆነ ተሰማው። ከዚያም በኋላ ሃን ወደ 2ኛ ደረጃ ትምህርት ቤት በመሄድ ጁንጂንን ያገኛታል። እሷ ጭንቅላት ላይ ምንም አይነት መስመር እንደሌለ አስተዋለ። ሃን ለሌላ ጉዳይ እንደመጣና ሊ የተባለች ማግኘት እንደሚፈልግ ነገራት። ጁጂን ወደ ሊ ዘንድ ወሰደችው። የሊ ጭንቅላት ላይ 1 መስመር ብቻ ነበር ያለው። እሱም በልጅቷ ላይ ምንም አይነት መጥፎ ነገር እንዳላደረገና ለሷ ምንም አይነት ፍላጎት እንደሌለው በግልጽ ተናገረ። ሃን ሁሉንም ነገር ግልጽ እንደሆነ ተሰምቶት አካባቢውን ለቆ ወጣ። ወደ ቤቱም ሲመለስ ሺንሃን አገኘችውና በንዴት ተመለከተችው። ለማንኛውም ነገር ሊነግራት እንደነበረ ገለጸላት። ሺንሃን ሃንን መነጽሩን እንዲሰጣት ብትጠይቀውም ሃን ግን መነጽሩ ለምርመራው እንደ ማስረጃ ኤቪደንስ ስለሚያገለግል ሊሰጣት እንደማይችል ነገራት። ሺንሃን በካንግ ላይ ያ ሁሉ ትልቅ አደጋ ከደረሰ በኋላ እንኳን እሱ አሁንም በትክክል እያሰበ እንዳልሆነ ለማስረዳት ሞከረች። በዚያው ቅጽበት ጁጂን መጣች። ሺንሃንም እሷን ስታያት ጥላቸው ወጣች። ጁጂንም ምን ተፈጥሮ እንደሆነ ሃንን ስትጠይቀው ሃን ሺንሃን ጎረቤቱ እንደሆነች ነገራት። ልክ በዚያ ቅጽበት ሃን ድፍረት አሰባስቦ ጁጂንን ለቀጠሮ ዴት ለመጠየቅ ይሞክራል። እሷ ግን ሐሳቡ አልገባትም ነበር። ሃን በስልክ ደውሎ እንደሚያስረዳት ነግሯት ሄደ። ጁጂን በሃን ጭንቅላት ላይ ያሉትን በርካታ መስመሮች አይታ ፈገግ አለች። ልክ እንደ ሺንሃን ሁሉ እሷም እነዚህ መስመሮች ማየት እንደምትችል ፍንጭ የሚሰጥ ነበር። ወደ ቤት ሲመለስ ሃን ስለ ልጅቷ ጉዳይ እያሰበ ነበር። የሥራ ባልደረባው ጉዳዩ ያን ያህል ውስብስብ እንዳልሆነ ቢነግረውም ሃን ግን በልጅቷ ጭንቅላት ላይ 4 መስመሮች ስለታዩት እየዋሸችው እንደሆነ ተሰምቶታል። ከዚህ በኋላ ሁለቱንም በድጋሚ በዝርዝር መረመሯቸው። የሃን ባልደረባ ሊን ሲጠይቅ ሃን ደግሞ ልጅቷን መረመረ። ሊ ምንም አይነት ጥፋት እንዳልፈጸመ በቃሉ ጸና። እንዲያውም ልጅቷ ራሷ በሄደበት ሁሉ እየተከታተለች እንደምታስቸግረው ተናገረ። እውነቱን እያወራ መሆኑን ለማረጋገጥም ስልኩን እንዲመረምሩ ሰጣቸው። በሌላ በኩል ሃን ልጅቷን በደም የተበከለውን የውስጥ ልብሷን ለምን እንዳጠበች ጠየቃት። እናቷ ግን ልብሶቹን ያጠበችው እሷ እንደሆነች ገለጸች። ሃን ግራ ተጋባ። ይቺ ልጅ ሊ በሐሰት ለመወንጀል ለምን እንደምትሞክር ሊገባው አልቻለም። ምሽት ላይ ሃን ወደ ቤት ሲመለስ ሺንሃንን ያገኛታል። ሺንሃን መነጽሩን ፈትሻ ትመልስለታለች። ሃን መነጽሩን ሰዎችን ለመርዳት እየተጠቀመበት እንደሆነ ሲያስረዳት ሺንሃን ግን ማንን ነው የረዳኸው ስትል ጠየቀችው። ሃን በአንድ ክፍል ውስጥ ያለች ልጃገረድ ያስገድዶ መድፈር ወንጀል ተፈጽሞብኛል ብላ በሐሰት መክሰሷንና የሁለቱ መስመሮች ኤስ ላይን ፈጽሞ እንደማይገናኝ ይነግራታል። ሺንሃን ግን ልጅቷ እውነቷን እንደሆነች ያረጋገጠችለት። ከ1 ሳምንት በፊት ልጅቷ ምንም መስመር እንዳልነበራት፣ አሁን ግን 4 መስመሮች መታየታቸውን ነገረችው። ይህንን የሰማው ሃን ወዲያውኑ መዝገቡን በድጋሚ በመክፈት ከስራ ባልደረባው ጋር ወደ ሊ ክፍል ይሄዳል። የሊ ክፍል በጣም ንጹህና የተስተካከለ ነበር። ይህ ማለት አንድ ነገር ተፈጥሮ እንኳን ቢሆን ማስረጃዎቹ ቀድመው እንዲጠፉ ተደርገዋል። በሌላ በኩል ሺንሃን ወደ ሆቴል በመሄድ በክፍል ቁጥር 70 ምርመራዋን ትጀምራለች። መነጽሩን ስለ
ስለሰራው ሰው አንዳች ፍንጭ ለማግኘት ተስፋ አድርጋለች። ልክ በዚያ ቅጽበት ጁንሲዮን እዛ ይደርሳል። ሺንያንም ደንግጣ እንዴት እዚህ ሊመጣ እንደቻለ ስትጠይቀው እሷን ተከታትሏት እንደመጣ ይነግራታል። ጁንሲዮን ጨለማ ስለሚፈራ ተጠግቷታል። በዚያው ቅጽበት ሺንያን ልትስመው እንደሆነ ሲረዳ አይኑን ጨፈነ። ሺንያን የጁንሲዮንን ሁኔታ አይታ በሳቅ ትፈነዳለች። ከዚያም በመካከላቸው የፍቅር መሳሳም ይፈጠራል። በሌላ በኩል ሃን ሊን ለምርመራው ጠርቶ ሁሉንም ነገር እንደገና እንዲያስረዳው ይጠይቀዋል። ሊ ሲገልጽ ልጅቷ ወደ ክፍሉ መታ የነበረው ሙሉ የውስኪ ጠርሙስ እንደጨረሰች ይናገራል። ከዚያም ተጨማሪ መጠጥ ስትጠይቀው ወጥቶ ቢራ ሊገዛላት እንደተገደደ ያስረዳል። ቢራውን ከጠጣች በኋላ ግን ምናልባት የውስኪውና የቢራው ድብልቅ ሳይስማማት ቀርቶ በድንገት ሰውነቷ ላይ ሽፍታ ወጥቶባት እንደሆነ ይናገራል። ሃን ቢራውን ከየት እንደገዛው ሲጠይቀው ሊ ከመኖሪያ ቤቱ አጠገብ ያለውን የወይን መሸጫ ሱቅ ይጠቅስለታል። ሃን የሱቁን የሲሲቲቪ ምስል ሲመረምር ልጁ እውነቱን እንደተናገረ መሆኑን ያረጋግጣል። ነገር ግን በዚያ ቅጽበት 4 ወንዶች ከሱቁ ወደ መኖሪያ ቤቱ አቅጣጫ ሲሄዱ ይመለከታል። ከወንዶቹ አንዱ መጀመሪያ ላይ ምንም አይነት የኤስኤል መስመር አልነበረው። ከመኖሪያ ቤቱ ሲመለስ ግን ያው ልጅ በድንገት መስመር ታየበት። ሃን በጥንቃቄ መከታተሉን ይቀጥላል። እያንዳንዳቸው አንዳንድ አዲስ መስመር መጨመራቸውን አስተዋለ። በዚህ መሃል ትምህርት ቤት ውስጥ ሺንያን እነዚህን 4 መስመሮች ትመለከታለች። የእያንዳንዳቸው መስመር ከልጃገረዲቱ ጋር ተያይዞ አየችው። ወዲያውኑ ለሃን ደወለችለት። ነገር ግን እሷ ከመደወሏ በፊት ሃን አስቀድሞ ቦታው ላይ ደርሶ ነበር። ሃን 4ቱንም ወንዶች ቢመረምራቸውም በእጃቸው ላይ ቀጥተኛ ማስረጃ ባለመኖሩ ብዙም ውጤት አላገኘም። ሆኖም ሃን ካሉት ወንዶች አንዱ በተለየ ሁኔታ መረበሹን አስተዋለ። በዚህም ጊዜ አንድ ሀሳብ መጣለት። ሌሎቹ እንዲሄዱ ፈቀደላቸው። ነገር ግን በእሱ ላይ ማስረጃ እንዳገኘ ያስመስሎ አሳያቸው። ያ የተረበሸው ልጅ በድንገት ክፉኛ ደነገጠ። ከዚያም ሁሉንም ነገር ተናዘዘ። ሌሎቹ 3ቱም በጉዳዩ ላይ እጃቸው እንዳለበትና ዋናው እቅድ ያወጣው ሊ እንደነበረ ገለጠ። ልጁ ሲናዘዝ ሊ በልጅቷ መጠጥ ውስጥ አደንዛዥ እጽ እንደጨመረባትና እሷ ራሷን ስትስር 4ቱም ተራ በተራ ጥቃት እንደሰነዘሩባት አረጋገጠ። በማግስቱ የሺንያን ልደት ነበር። እሷም ጁንሲዮን ለማግኘት በሃን መኪና ተሳፍራ ጉዞ ጀመረች። ሃን ሺንያንን አውቶቡስ ማቆሚያ ላይ አውርዶ የራሱ መንገድ ቀጠለ። እሱም በቀጥታ አባቱን ለመጠየቅ ወደ ሆስፒታል አመራ። እዚያ እንደደረሰ ግን አንድ ሰው አባቱን ይዟቸው እንደሄደ ተረዳ። የሲሲቲቪ ምስሉን በጥንቃቄ ሲመለከት አንዲት ሴት አባቱን እየረዳች ስትወስደው ተመለከተ። በቅርብ ሲያስተውልም ሴቷ መምህር ጁጂን መሆኗን አወቀ። በዚያ ቅጽበት ማንነቱ ካልታወቀ ቁጥር የካንግ ፎቶ በስልክ ተላከለት። ሃን በከፍተኛ ድንጋጤ ስለ ካንግ ደህንነት ለማረጋገጥ በፍጥነት ሮጠ። ወደ ካንግ ክፍል ዘልቆ ገባ። እሷም በሰላም አልጋው ላይ ተኝታ ሲያያት በመጨረሻ እፎይታ ተሰማው። ከጥቂት ቆይታ በኋላ የካንግ ኤስላይን መስመር መንቀሳቀስ እንደጀመረ አስተዋለ። ከካንግ ጋር የተያያዘው ሰው በዚህ አቅጣጫ እየመጣ ነበር። ሃንም ወዲያውኑ ሽጉጡን ወደ በሩ አነጣጠረ። ነገር ግን ልክ በዚያው ቅጽበት አባቱ በበሩ በኩል ገባና ወደ ካንግ በመጠጋት ማልቀስ ጀመሩ። ሃን የካንግን መስመር ከአባቱ ጋር እንደተያያዘ ተመለከተ። በዚያን ጊዜ በንዴትና በጥፋተኝነት ስሜት ተዋጠ። ገና በልጅነቱ ካንግን ሰምቷትና ተረድቷት ቢሆን ኖሮ ምናልባት ይህ ሁሉ መጥፎ ነገር ባልተከሰተ ነበር ብሎ አሰበ። ራሱን መቆጣጠር ባለመቻሉ በስሜታዊነት የገዛ አባቱን ለመግደል ቢነሳሳም ልቡ ግን አልጨከነም። ይልቁንም ባለበት ተዝለፍልፎ በማልቀስ ስሜቱን ገለጸ። በዚህ መሃል ሺንያን ደም በለበሰ ሁኔታ ጭር ባለ ቦታ ላይ ተቀምጣ ታለቅሳለች። በለቅሶ ውስጥ ሆና ለሃን ደውላ የእሱን እርዳታ እንደምትፈልግ ነገረችው። በተመሳሳይ ጊዜ አንዲት የቡና ቤት ኮፊ ሾፕ የምታስተናግድ ሴት እናያለን። በሴት ጓደኛዋ የተቀረጸው የግል ምስሏ ፕራይቬት ቪዲዮ በመላው ከተማዋ ላይ ተሰራጭቶ ነበር። ዘመዶቿና ጓደኞቿ በተከታታይ በሚልኩላት የውግዘት መልእክት ሕይወቷን ሲያመሰቃቅሏት የአእምሮዋ ሁኔታ ክፉኛ ተጎዳ። በተስፋ መቁረጥ ስሜት ውስጥ ሆና መኪናዎች በከፍተኛ ፍጥነት ወደሚነዱበት መንገድ ወጣች። ነገር ግን ማንኛውም አደጋ ከመድረሱ በፊት ጁንጂን ደርሳ አዳነቻት። ጁንጂንም ከመሄዷ በፊት ለሴቲቱ መነጽር ሰጠቻት።
ይህ መነጽር ሰዎች ኤስ ላይንን መስመሮችን እንዲያዩ የሚያስችላቸው አይነት ነው። በሌላ አነጋገር በከተማ ውስጥ እነዚህ መነጽሮች የምታሰራጨው ጁንጂን ነበረች ማለት ነው። በሚቀጥለው ትዕይንት ደግሞ በሺሃን ላይ ምን እንደተፈጠረ እናያለን። ሃን አውቶቡስ ማቆሚያ ላይ አውርዷት ጥሏት ሄደ። ከጥቂት ቆይታ በኋላ ጁን ሲሆን እሷን ለማግኘት መጣ። ሺንሃን ለጁን ሲሆን ፍቅር ስላደረባት ወደ ሆቴል ይዛው ገባች። እዚያውም ጥልቅ የሆነ የፍቅር ግንኙነት አደረጉ። ከዚያም በኋላ ሁለቱ የሚበላ ነገር ለመግዛት ወደ ገበያ ወጡ። የሺንሃን ልደት ስለነበረ ጁን ሲሆን ኬክ ሊገዛላት ሄደ። ሺንሃን መስታወቱ ውስጥ ስትመለከት በጭንቅላቷ ላይ አንድ መስመር ታይቶ ወዲያውኑ ጠፋ። በድንገት ከበስተጀርባዋ ከፍተኛ የጩኸት ድምፅ ሰማች። ወደ ሰዎቹ ስትሮጥም ጁን ሲሆን ከከፍታ ላይ ወድቆ ሕይወቱ ማለፉን ተመለከተች። በቅጽበት ዓለሟ ተሰባበረ። ሺንሃን ሰው በሌለበት አካባቢ ተቀምጣ መረር አድርጋ አለቀሰች። በዚያው ሰዓት ካለፈው ስም የለሽ ቁጥር ዩንጂ በትምህርት ቤት ታስሮ የሚያሳይ ቪዲዮ በሚስጥር ተላከላት። ሺንሃን በድንጋጤ ወዲያውኑ ለሃን ደውላ እንዲመጣ ጠየቀችው። ሃን እንደደረሰ ስለ ካንግ መስመር ነገራት። እንዲሁም አስቀድማ ታውቅ እንደነበረ ጠየቃት። ሺንሃን ጭንቅላቷን በመነቅነቅ እንደማታውቅ ገልጻ የዩንጂን ቪዲዮ ለሃን አሳየችው። ሃን ካንግን የገፈትራትና መነጽሮቹን የሚያከፋፍለው ሰው ማንነት በዚህ አጋጣሚ ሊታወቅ እንደሚችል ተናገረ። ትምህርት ቤቱ እንደደረሱም ሁለቱም ወዲያውኑ ወደ ውስጥ በመግባት ዩንጂን ፍለጋ ክፍሎቹን መፈተሽ ጀመሩ። ሺንሃን በአንድ ክፍል ውስጥ ዩንጂን አገኘቻት። በአፏ ላይ የታሰረውን በፍጥነት አንስታ እንዴት እዚህ ልትመጣ እንደቻለች ጠየቀቻት። ዩንጂ ግን ምንም ነገር ማስታወስ አልቻለችም ነበር። ሺንሃን ደም በደም ሆና ስታያት ዩንጂ ደንግጣ ምን እንደተፈጠረ ጠየቀቻት። ሺንሃንም ከዚያ ቦታ ከወጡ በኋላ ሁሉንም እንደምታስረዳት ነገረቻት። ሁለቱም ለሃን ድምፃቸውን ከፍ አድርገው ቢጠሩትም ሃን በአቅራቢያቸው ቢሆንም ድምፃቸውን ሊሰማ አልቻለም። ሺንሃን በድጋሚ ከክፍሉ ለመውጣት ብትሞክርም በሞከረች ቁጥር ግን ተመልሳ በነበረችበት ቦታ ትገኝ ነበር። በዚህን ጊዜ በትምህርት ቤት ውስጥ ወጥመድ ውስጥ እንደገቡ ተረዳች። ሃን ወደ ትምህርት ቤቱ ጣሪያ ሩፍቶፕ አመራ። ሺንሃንና ዩጂንም እሱን ተከትለው ለመሄድ ወሰኑ። ነገር ግን ጣሪያው ላይ ሲደርሱ ሃን በምንም አይነት ሊገኝ አልቻለም። እሱም ሙሉ በሙሉ ወደ ሌላ ዓለም ገብቶ ነበር። ለጁጂን ታማኝ የሆኑና መነጽሮቹን ከሷ የተቀበሉ በርካታ ሰዎች ነበሩ። በዚህ መሃል በትምህርት ቤቱ ጣሪያ ላይ ሺንሃን ስለ መስመሮቹ ትርጉም ለዩንጂ ማስረዳት ጀመረች። ነገር ግን ዩንጂ ያንኑ ምስጢራዊ መነጽር ማድረጓን አስተዋለች። ዩንጂም መነጽሩ የሰጠቻት ጁንጂን እንደሆነች ነገረቻት። ቀስ በቀስ የመነጽሩ ክፉኛ ገጽታ መታየት ጀመረ። በሌላኛው ዓለም ደግሞ ጁንጂን በሁሉም ፊት ታየች። በጭንቅላቷ ላይ ስፍር ቁጥር የሌላቸው መስመሮች የነበሩት ሲሆን እነዚህም በመደበኛ ሁኔታ በኃይሏ ተጠቅማ ከሰው እይታ ትሰውራቸው ነበር። ጁንጂን ከጠረጴዛው ላይ ጨርቁን ስታነሳው ከስር የሃን አባት በቁጥጥር ስር ውለው ተገኙ። እሳቸው በአንዲት ወጣት ልጃገረድ ላይ ፈጽመው ሊያደርጉት የማይገባውን መጥፎ ድርጊት በመፈጸማቸው ምክንያት ልትገድላቸው መወሰናቸውን ገለጠች። ሃን አባቱን ለማዳን የሞት ሽረት ጥረት ቢያደርግም አልተሳካለት። በተስፋ መቁረጥ ሽጉጡን አውጥቶ በጁጂን ላይ ተኮሰ። ነገር ግን ጥይቱ ምንም ሊገድላት አልቻለም። የሽጉጡ ጥይት አልቆ እሷ ላይ ግን ቅንጣት ያህል ጭረት እንኳን አልታየም። ጁጂንም በሰው ልጅ ልትገደል እንደማትችል በረጋ መንፈስ ነገረችው። ከዚያም ጉሮሮውን እንቃ ወደ አየር ላይ ያንጠለጠለችው። በዚህ መሃል ዩንጂና በሺንሃን መካከል በመነጽሩ ምክንያት ፊልሚያ ተነስቶ ሺንሃን መነጽሩን ሰብራው አረፈች። መነጽሩ እንደተሰበረ ወዲያውኑ ዩንጂ ወደ ቀድሞ ሁኔታዋ ተመለሰች። ስለተፈጠረው ነገር ምንም ትውስታ አልነበራትም። በቅጽበት ሺንሃንም ራሷን በዚያ ዓለም ውስጥ አገኘችው። ሃንን ስታየው በከፍተኛ ድምፅ ጮኸች። ይህም ጁንጂን የሃንን ጉሮሮ ለቃ ወደ ሺንሃን እንድትመጣ አደረጋት። ጁንጂን ለሺንሃን ስትነግራት ገና ከልጅነቷ ጀምሮ እንደ እርግማን ስትቆጥሮ የነበረው ያ ኃይል በእውነት በረከት እንደሆነ ገለጸችላት። እንደ እውነቱ ከሆነ የጁንጂን እቅድ የሺንሃንን ኃይል ተጠቅማ በዚህ ዓለም ላይ ያለውን ሰው ሁሉ ያለመነጽር እርዳታ የኤስ ላይን መስመሮችን እንዲያዩ ማድረግ ነበር። ይህንን ዓላማውን በኃይል ለማሳካትም ሺንሃን ላይ በቢላዋ ጥቃት ሰነዘረች። ነገር ግን አንዲት ሴት በድንገት ጣልቃ በመግባት የሺንሃንን ሕይወት አዳነች። ሺንሃን ሴቲቱን ስትመለከት
የገዛ እናቷ መሆኗን አወቀች። እናቷም ይቅርታ እየጠየቀች እስካሁን ተሸክመው የነበረውን የጥፋተኝነት ስሜት ሁሉ በእውነት የእሷ ጥፋት እንዳልነበረ አስረዳቻት። እንዲያውም እናቷ የሺንሃንን ስዕሎች አይታ አልነበረም አባቷን የገደለችው። ይልቁንም የእስላይ መስመሮችን የሚያሳይ መነጽር ነበራት። በገዛ አይኗም የባሏ መስመሮች ከገዛ እህቷ ጋር ከሺንሃን አክስት ጋር ተያይዞ ተመልክታ ነበር። ሺንሃን በከፍተኛ ቁጣ ጁጂን ላይ ጥቃት ብትሰነዝርም ጁጂን ግን በቢላዋ ወጋቻት። ከዚያም በኃይሏ ተጠቅማ ወደ አየር ላይ አንጠለጠለቻት። ሺንሃን ወደ ላይ የተነሳች ስትሄድ ስፍር ቁጥር የሌላቸው መስመሮች ከሰውነቷ ላይ የወጡ ግዙፉን የመስመር ሉል ወይም ስፔር ፈጠሩ። ሺንሃን ተመልሳ መሬት ላይ ስትወድቅ ጁጂን ሉሉን ወይም ስፔሩን በኃይል አፈነዳችው። በፍንዳታው ምክንያት ስፍር ቁጥር የሌለው መስመሮች በሰማይ ላይ ተበተኑ። ሺንሃን ተነስታ በዛውኑ ቢላዋ ጁጂንን ወጋቻት። ጁጂን ግን ከእንግዲህ ምንም ዋጋ የለውም፣ ላደርገው የፈለግኩትን አስቀድሜ ፈጽሜዋለሁ ስትል ነገረቻት። ይህንን እንደተናገረች ጁጂን ሞተች። ከሷ ሞት ጋርም በቦታው በነበሩት ሰዎች ላይ የነበረው አስማት ሁሉ ጠፋ። ሺንሃንና ሃን ወደ እውነተኛው ዓለም ተመለሱ። ዩንጂንም ሺንሃን እንዳትወድቅ ደገፈቻት። ነገር ግን አሁን ሰማዩ በሙሉ በቀይ መስመሮች ተሞልቷል። በድንገት ዩንጂ በሃን ዙሪያ ያለውን እጅግ በጣም ብዙ የመስመሮች ብዛት ስታይ ክፉኛ ደነገጠች። እውነታው ግን አሁን በዓለም ላይ ማንኛውም ሰው እነዚህን መስመሮች ማየት ይችላል። ከአንድ ዓመት በኋላ ሺንሃን አሁን ሁሉም ሰው መስመሮቹን ማየት እንደሚችል ስታብራራ እናያለን። አሁን ብዙ ሰዎች ማንነታቸውን ለመደበቅ ሲሉ የራስ ቁር ሄልሜት ማድረግ ጀምረዋል። በዚህ መሃል ካንግ ሙሉ በሙሉ አገግማ ትታያለች። ሃን ከትምህርት ቤት ሊወስዳት ቢሄድም እሷ ግን እንዳይመጣ ቀድማ ነግራው እንደነበረ ታስታውሰዋለች። በመጨረሻው ትዕይንት ሺንሃን የጁንሲዮንን መቃብር ለመጎብኘት ትሄዳለች። እዚያው የእሱን ጃኬት ታስቀምጣለች። በዚያው ቅጽበት አንድ ድምፅ ብትሰማም ማንንም ማየት አልቻለችም ነበር። ነገር ግን በድንገት ጁንጂን ተገልጣ ጆሮዋ ላይ አንድ ነገር በሹክሹክታ ትነግራታለች። ይህም እሷ አሁንም በሕይወት መኖሯን የሚያበስር ነበር። በዚሁ የድራማው ታሪክ ፍጻሜውን ያገኛል። እነዚህ ምስሎችን አሁን እናንተ የምታዩ ብትሆኑ ኖሮ ምን ሊሰማችሁ ይችላል? ሐሳባችሁን በኮሜንት ማስቀመጫው ላይ አስቀምጡልን። የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የደውሉ ምልክቱን በመጫን ቤተሰብ ይሁኑ።